አረግሻለሁ እስከማስረዳሽ ድረስ ጉዳዩን ባጭሩ ቀልጨብ አድርጌ ነው ማስረዳሽ። ዘይነብ ሚውት አድርጌሻለሁ። ተራሽ ይደርስ ሚውትሽን ታበሪያለሽ። ዘይነብ ከ4 ቀን በፊት መታ አልቅሳ ችግሯን ነገረችን። እባካችሁ የኢትዮጵያ ሕዝቦች ድምፅ ሁኑኝ፣ እናቴ ታስራብኛለች ኢትዮጵያ። ምክንያቱ ደግሞ እኔ ሃይማኖት የምትባል ልጅ ሮማንያ የምትኖር ሰው አመጣልሻለሁ ወንድሜን፣ በመጀመሪያ ደረጃ ወንድሜን ልትወስድልኝ ቃል ገብታልኝ፣ እኔ ደግሞ 19 ሰዎችን 350 ሺህ ሊከፍሉ፣ የኔ ወንድም ግን 350 ሺህ ሳይከፍል በነፃ ልትወስድልኝ እና በእያንዳንዱ በማመጣቸው ሰዎች 15 ሺህ የኢትዮጵያ ብር ልታስብልኝ ተነጋግረን 19 ሰዎች መልምዬ ከወንድሜ ጋር 20 ሰው ኖ ወንድሞ 21ኛ ነው 20 ሰዎችን መልምላ አምጥታ እነዚህ 20 ሰዎች 9ኙ 350 ሺህ ሙሉ ብር 11ዱ ደግሞ ቀብድ በኢትዮጵያ 140 ሺህ ከፍለው በአጠቃላይ 4,250,000 ዘይነብ ከ20 ሰዎች ለቃቅማ አምጥታ ለእናንተ አደረሰች። ከዛም በኋላ ከነዚህ ከ20 ሰዎቹ አንድ ሰው ብቻ ነው ሄደው፣ 19 ሰዎች አልሄዱም። እነዚህ ያልተሳካላቸው ያልተወሰዱት 19 ሰዎች ዘይነብን ሰላም ነሷት። ብራችንን አምጪ አሉ። ቢካዝ ትልቅ ብር ነው ይሄ ብር። እዛ ኢትዮጵያ ውስጥ ቢሰሩበት ይሄን ህይወታቸውን የሚቀይሩበትን ብር አጡ። በዛ ምክንያት እነዚህ ሰዎች እየሄዱ ሲከሱ እሷንም ሊያሳስሯት ሲፈልጓት አራስ ነበረች። አራስ መንታ ልጆቿን ጥላ ወደ አረብ ሀገር አመለጠች። ወደ ሳውዲ አምልጣ ሄዳ አሁን ሳውዲ ማዳም ቤት ነው ያለችው። እናቷ ግን እየታሰረች እየተፈታች ነው ያለችው በስተርጅና። የእሷን የልጅ ልጅ እናትየው የእሷን ልጅ እያሳደገች በስተርጅና እስር ቤት ተመላለሰች ነው ያለችው። ስለዚህ በዚህ ምክንያት እነሱ ከሰጠኋቸው 4,250,000 ብር ላይ 2,850,000 ብር ይቀራል። 1,400,000 ብር መልሰውልኛል እና 2,850,000 ብሩን አስመልሱልኝ። እነዚህ ልጆች እናቴን እያሳሰሩብኝ ነው፣ እኔም ለህይወቴ ያሰጋል፣ እየተዛተብኝ ነው ብላለች። ስለዚህ ይሄ ገንዘብ ወደ አንቺ ባለቤት እሱ በሰጠኝ አካውንት ነው ያስገባሁት ነው ያለችው። የአንቺ ባለቤት በሰጣት ገባሽ? ይሄን ያለው ነገር አንቺ ባለቤቱ እንደመሆንሽ ምላሽ ሰጪ። መጀመሪያ አንቺ ስለሆንሽ ያገናኘሻት። ሚውት ነሽ ሃይማኖት፣ ሚውቱን አብሪው። ድምፅሽ ዝግ ነው ሃይማኖት። ማይኩን አሁንስ? አዎ አሁን መጣ። አሁን መጣ። እሺ ላውራ። ይኸውልሽ ሀቢባ፣ እኔ ሲጀመር እኔ ደላላም አይደለሁም። ቪዲዮ ዘይነብ ቆይ ቅርታ፣ ሁሉም ሂጃብ ልልበስ። አንቺን አይደለም ዘይነብ ቪዲዮ ታብራኛለሽ። ሂጃብ ልልበስ። እሺ ሂጃብ ልበሽ። ሂጃብ ልልበስ። እሺ ቪዲዮሽን አብሪ ዘይነብ። እኔ ሲጀመር ልንገርሽ ሀቢባ፣ እኔ ደላላም አይደለሁም። ሲጀመር እኔ ዘመዶቼንም እህቶቼንም ባለቤቴን ወንድሞቼን ያመጣሁት በዚሁ በሰውዬ አማካኝነት ነው። መጀመሪያ እኔን አመጡኝ። ከዛ ቤተሰብ ካለሽ ምን ካለሽ ሲሉኝ አመጣኋቸው። መጨረሻ ላይ አሁንም ሰው የሚፈልጉ ከሆነ የኔ የምሰራበት ሰውዬ እህት ዶሮ ቤት አላቸው። ይኸው እዚህ ጋር ነው ዶሮ ቤቱ። እንደውም ሰው እንፈልጋለን ሲሉ 10 ሰው ሴትና ወንድ እንፈልጋለን ሲሉኝ፣ ከዛ ዘይነባ እንደዚህ ሰው እየተባለ ነው ዘመዶች አሉሽ እንዴ ስላት፣ አረ ሞልቷል ሰው አለች። ብር የሚከፍሉ የሚመጡ ሞልቷል። ግን ሴትዮዋ አንቺና ዘይነብ ምን አስተዋወቃችሁ? እንዴት ተዋወቃችሁ? ጎረቤት ነን። ሞጆ ተከራይተን የምንኖረው ጎረቤት ነን። ከእናቷ ጋር ቤተሰብ ነን። ኦኬ እሺ፣ ጎረቤት ነን። ከዛ ዘይነባ እንደዚህ ሰው ይፈልጋሉ። ከዛ ግን ሴትዮዋ በፊት እንዳለ መተውልሽ በሞላ እየጠፉ አሸገሩ። ከዛ ዘይነባ ሴትዮዋ እንደ ድሮ በነፃ አላመጣም ብላለች፣ በብር ነው ብላለች። 2,000 ይከፍሉኛል ብላለች። ወረቀቱን ሲጀምሩ 1,000 ከተላከ በኋላ ደግሞ 1,000 ይከፍላሉ ብላለች ስላት፣ በቃ ሰው ልፈልግና የሚመጣ ሰው የሚከፍል ሰው ካለ ላዘጋጅ አለችኝ። እሺ አልኳት። ከዛ ሰው ፈለገች፣ አገኘች። እኔም ለሰዎቹ ሰጥኋቸው ይሄን ፓስፖርት። እኔ ሴትዮዋ እዚህ የምታመጣዋ ሴትዮ ማንያዋ የሮማኒ ዜጋ ናት። እኔ አልችልም። ያው በሰዎች እንትን ነው ፓስፖርቱ ለሰዎች ሰጥኋቸው። እነሱ ሰጧት፣ ጀመረችላቸው፣ ጨረሰች ሁሉን ነገር። ቪዛቸው ወደ ኢትዮጵያ ላከችላቸው። 10 ሰው ናቸው የመጀመሪያዎቹ ማለት ነው። የ10ሩን ሰርታ ምን ብላ መጀመሪያ 1,000 ከፈሏት፣ ጨረሰች፣ ወደ ኢትዮጵያ ላከችላቸው። ድጋሚውን ደግሞ 1,000 ቪዛውን ከላከች በኋላ ተቀበለች ሴትዮዋ። የሰማሽ ነው? ሚውት ነሽ አቡ፣ ሚውት ነሽ። ሚውት ሆኜ ነበር የሳወራ የነበረው። ይቅርታ
ሃይማኖት የመጀመሪያው 10 ሰዎች ሄደዋል። ከአስር ውስጥ አንድ ሰው ነው የመጣው። አንድ ሰው መጣ፣ 9 ሪጀክት ተባሉ። እሺ አንዴ አቁሚ አንቺ ዘይነብ። ከ10 ሰው አንድ ሰው ብቻ ሄዶ 9 ሰው ሳይሄድ ለምን ሌላ 10 ሰው ጨመርሽ? እነዚህ ሰዎች ተከታታይ ተሰራላቸው። ከቢዛ ሴትዮዋ የ18 ሰው በአንድ ላይ ነው የጀመረችላቸው ተከታታይ። መጀመሪያ እነዛን ጀምራ ደግሞ አሁንም ተጨማሪ ሰው ፈልጋለሁ ብላ ያስጀመረችን ሴትዮዋ ተከታታይ ነው። ከዛ ቢዛቸው ማልቆ የተላከው ተከታታይ ነው። የ18ቱም የ10 ቅድሚያ ተላከ፣ ደግሞ የ8ቱ ወዲያው በ2 ሳምንት ውስጥ ነው የተላከው። እሺ እናንተ ብሩን ለራሳችሁ ይቅርታ አድርጊልኝ ሃይማኖት፣ ይሄን ጥያቄ መጠየቅ ስላለብኝ ነው። አንቺና ባለቤትሽ ምን 350 ሺህ ብር በ20 ሰው ለራሳችሁ እንደማትበሉት ለሴትዮዋ እንደሚከፈል ማረጋገጫ አላችሁ? ለሮማኒያዋ ሴትዮ እንደሚከፈል ራሷ ዘይነብ ማለት የምታውቀው ሲጀምር 350 ሺህ አይደለም 240 ሺህ ነው ለሴትዮዋ የሚከፈለው። $1000 ወርክ እንትን ይሄ ከዚህ ከወረቀት ትልካለች። አሻራ ከሰጡ የፖሊስ ሪከርድ እንትን ካሉ በኋላ $1000 እንደምትቀበል ዘይነባ ታውቃለች። እንደገና ቪዛውን ሰርታ ወደ ኢትዮጵያ ከላከች በኋላ 1000 እንደምትቀበል ዘይነባ ታውቃለች። ይሄ ነገር ተነጋግረን ነግሬያ ዘይነባ ችግር የለም ይከፍላሉ። የመጀመሪያው ክፍያ አለፉም አላለፉም እንደማትመልስ ሴትዮዋ ተናግራለች። ይሄንንም ዘይነባ ታውቃለች። ለልጆቹም አስረጅቻለሁ አለች። እኔ ልጆቹን አላቃቸውም ሲጀምር በአካል አሁን እነዚህ ላለ ፓስፖርት